ያው አብዛኞቻችሁ የሆነ አዲስ ቢዝነስ መጀመር ፈልጋችሁ ሊሆን ይችላል። ወደ ሶሻል ሚዲያ ራሳችሁን ለማውጣት ፈልጋችሁ ሊሆን ይችላል። ራይት ኮንቴንት ክሪኤሽን መጀመር ፈልጋችሁ ሊሆን ይችላል። ፕላስ ደግሞ የሆነ አላችሁ በቃ ባላችሁ ነገር የሆነ ነገር ላይ ኢንቨስት አድርጋችሁ የሆነ ነገር መጀመር ፈልጋችሁ ሊሆን ይችላል። ነገር ግን እንዳትጀምሩ ውስጣችሁ ራዕዩ፣ ህልሙ፣ ኤነርጂው ራይት እያላችሁ ነገር ግን የያዛችሁ ነገር ምንድነው? ፐርፌክሽኒዝም። that's it። ለምሳሌ በኔ ምሳሌ ብንወስድ እስከ አሁን ድረስ ኦልሞስት በዋናው በቴክ ኮንቴንት ሰራ ጀምሮ ኦልሞስት 2 አመት ሊሞላው ነው። ተመልከቱ፣ በዚህ ስልክ ነው ሰራ ነበረው። ካሜራውን ተመልከቱ በደንብ በሰልፊ ነው ሞስት ኦፍ ታይም መከሰው ያው you see በዚህ ስልክ ምላችሁ ነው አብዛኞቻችሁን እየያዘ ያለው ፐርፌክሽኒዝም ነው። ራይት ነገሮች ፐርፌክት እስኪሆኑላችሁ መጠባበቅ that's it። ችግሩ ግን ነገሮች ፐርፌክት እስኪሆኑ በመጠባበቅ ላይ ጊዜው እናንተን ቆሞ አይጠብቅም። ራይት that's why እናንተ በቃ ቆይ ነገ እሰራለሁ፣ ቆይ ቀጣይ ሳምንት፣ ቆይ እቺ ነገር ስትስተካከልልኝ፣ ቆይ ካሜራዬ ሲስተካከል፣ ቆይ ስልኬ ሲገዛልኝ፣ ራይት ቆይ የስቱዲዮን ሴትአፕ ሳመቻችላችሁ I don't know በቃ ኢሞሽናል ሆኜባችሁ ቃላቶቹን እንኳን እንዴት ላይክ ፕሮናውንስ ያደርኩላችሁ እንደሆነ ግን በቃ የሆነ ፐርፌክት የሆኑ ነገሮች እስኪመጡ ተጠብቃላችሁ። ግን ችግሩ ዛሬ ማድረግ ያለባችሁ ነገር ባለማድረጋችሁ ነገያችሁ ላይ ትጸጸታላችሁ እንጂ ዛሬ ፐርፌክሽኒዝም በመጠባበቅ ወይም ደግሞ ነገሮች ፐርፌክት እስኪሆንላችሁ ድረስ ብላችሁ ባላደረጋችሁት ነገር አይደለም ትጸጸቱ ስላችሁ ባላደረጋችሁ ነገር ሳይሆን ባደረጋችሁ ነገር አትጸጸቱም። ቢያንስ አትሊስት ከስተታችሁ እንኳን የሆነ ነገር ተማሩበታላችሁ። እንዲህ ቪዲዮ ብትቀርጹ እንኳን የሆነ የካሜራ አንግል አቀማመጥን ተማሩበታላችሁ። እንዲህ ዝም ብላችሁ ባላችሁ ነገር ብትቀርጹ ቢያንስ የተለያዩ አላስፈላጊ የሆኑ ቦታዎችን ካት አድርጋችሁ እየቆራረጣችሁ የራሳችሁን ቪዲዮ ኤዲቲንግ ስኪላችሁን ታዳብሩበታላችሁ። በቃ ለምን ዋይናት በራሳችሁ ለምን ፌለር አትማሩበትም? ሰክሰስ የሚባለው እኮ ሁሉም ነገር ፐርፌክት ሲሆንላችሁ እንዲሁም ደግሞ ሰክሰስ በቃ አልጋ በአልጋ ሲሆንላችሁ ብቻ አይደለም እኮ ፌለር እንኳን አንዳንዴ ውርቀት እንኳን እኮ የስኬት የመጀመሪያ እርምጃችን ነው። ራይት የመጀመሪያ ሰው መቼስ አንድ ሳይል 100 አይል ማለት እናንተም ሳትወርቁ የሆነ ነገር ልትማሩ አትችሉም። ኔቨር አይ ስዌር የምሬናችሁ የሆነ ነገርን ለመማር ግዴታ ሃውስ ላይ ፈልጋችሁት ከተማራችሁት ይልቅ ወርቃችሁበት በፌለራችሁ የተማራችሁት ነገር ይበልጣል። መቼም ደግሞ አትረሱትም ያንን ነገር ራይት። ስለዚህ ፐርፌክሽኒዝም በመጠባበቅ ጊዜያችሁን አታጥፉ። ትራስት ሚ በቃ ትረስት ደ ፕሮሰስ ይባላል። ራይት ፕሮሰሱን ትረስት አድርጋችሁ ጀስት ማድረግ ያለባችሁን ነገር አድርጉት። አይ ስዌር የምሬን እስከዛሬ እነዚህ ይሄን ስልክ እስከቀየር ብዬ በጠብቅና ኮንቴንት ክሪኤሽን ጆርኒ ውስጥ ባልገባ አንደኛ የኮሙኒኬሽን ስኪል አያድግም፣ ሁለተኛ በካሜራ ፊት ያለኝ ኮንፊደንስ እንደዚህ አይመጣም፣ ሶስተኛ ደግሞ የኮሙኒኬሽን ስኪል እንዲሁም ደግሞ የቃላት አወጣጥ ስኪል አፕ አይሆንም፣ እንደም ደግሞ አላሻሽልም። እንዲሁም ደግሞ የካሜራ አንግል አቀማመጥ፣ የቪዲዮ አቀራረጽ ስልት እንዲሁም ደግሞ የቪዲዮ ኤዲት የማድረግ ስልት፣ ቪዲዮ የመፖስት እነዚህን ሁላ ኤክስፒሪየንስ እንደውም አላቅም። ሌላው እንኳን ይቅርና የፐርፌክሽኒዝም ችግርን ይቅርና ጀስት ያሉኝን ኤክስፒሪየንስን እንኳን እስካሁን ያመጣሁበትን ጆርኒ እንኳን አልመጣም ነበር ፐርፌክሽኒዝም በመጠባበቅ ቆይመት ነው። ማይ ፖይንት ኢዝ በቃ ጀስት ዱ ኢት ኢትስ ኦኬ። በቃ ፌለራችሁ የእናንተ የመማራችሁ የመጀመሪያ እርምጃ ነው። ራይት በቃ ማን ነው ወርቆ ይቀር? ራይት እንደውም እኮ ባለፈውም ብያችኋለሁ መውደቅን ሳይሆን መፍራት ያለባችሁ ወድቃችሁ መቅረትን ነው። that's why እኔ እስከዛሬ በ2 አመት ምንም ሃውስ ላይ ይሄን የሚባል እንኳን ሳፖርት ሳላገኝ እንዲሁም ደግሞ ጥሩ የሚባል እንኳን ኢንጌጅመንት ሳላገኝ እስከዛሬ ቢ ኮንስታንስ እየሰራሁላችሁ ያለሁት right that's why ለዚህ ነው በቃ የሆነ ከዛሬዋ ማንነታችሁ የነገያችሁ የተሻለች ትመጣለች። ከዛሬዋ ቪዲዮአችሁ የነገዋ የተሻለች ትመጣለች። ከዛሬዋ ስራዎቻችሁ የነገዋ ስራ የተሻለች የሆነ ለውጥ ያመጣች through time right over time ምንም የሚፈጠር ነገር የለም። everything through time ነው የሚፈጠር right በሂደት እየተሻሻለ ይመጣል right just ማንም ሰው እደግመዋለሁ ማንም ሰው አንድ ሳይል ዘሎ 100 አይልም right that's point በቃ ፐርፌክሽኒዝም በመጠባበቅ ጊዜያችሁን አታጥፉ። ጀስት ማድረግ ያለባችሁ ነገር አድርጉ። መጀመሪያ የምትፈልጉትን ጀምሩ። በቃ whatever in your mind right በቃ አይምራችሁ ላይ ያለው ማንኛውም ነገር just do it right the right time is now right ከዚህ የተሻለ ጊዜ የለም trust me my point is በቃ ፐርፌክሽኒዝም
መቼም ቢሆን አይመጣላችሁ መቼም። ለምሳሌ ሌትስ ሴይ እንዳላችሁት ካሜራ ብትገዙ የተሻለ ካሜራ ብትይዙ እንኳን ለላይት ትጨነቃላችሁ ራይት። ሌላ ላይት እስኪገዛ ብላችሁ ተጠብቃ ላይት ገዛችሁ ብንል እንኳን ላይቱን ስታሟሉ ደግሞ ለስቱዲዮ ሴታፕ ትጨነቁ ራይት። በቃ ያንን ነገር እያሳደዳችሁ ነው የምትሄዱት። ፐርፌክሽኒዝም መቼም አይመጣላችሁም። ግን ትሩ ታይም እያሻሻላችሁ ከአንድ ዛሬ የቪዲዮ ስታይሏን፣ ቀጣይ የቪዲዮ አንግሏን፣ ቀጣይ ደግሞ የኤዲቲንግ ስታይሏን፣ ቀጣይ ደግሞ የላይቲንግ ሴታፕዋን፣ ቀጣይ የኳሊቲም ነገር እያላችሁበት ትሩ ታይም ነው እያንዳንዷን ነገር ያሻሻላችሁ የምትመጡት እንጂ በአንድ ሌሊት በአንድ ጀንበር የሚፈጠር ታሪክ የለም ራይት። ሶ ጀስት ትረስት ዘ ፕሮሰስ እና መጀመር የምትፈልጉት ኤቭሪቲንግ ራይት ጀስት ዱ ኢት። ሶ በፐርፌክሽኒዝም ግዛችሁን አታጥፉ። ኢትስ ሚ እስራኤል አሌክስ። ሶ ጀስት ሰፖርት ማድረግ እንዳትረሱ። ትሩ ታይም ከኔ ጋር እያንዳንዳን ነገር እየተማማርን እንሄዳለን። ሜይን ቻናሌን የቴክ ቻናሌን ሰብስክራይብ ማድረግ እንዳትረሱ። ሶ ይህንንም ኮሚኒቲ ተቀላቀሉን። ትሩ ታይም እያንዳንዷን ነገር ክላስ ላይፍ ጆርኒ አስተምራችኋለሁ። ይህ እስራኤል አሌክስ ነኝ። ሲ ዩ ኔክስት ታይም ፒስ